በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱዓለም ጎሳ ትናንት መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው አንዱዓለም ጎሳ ትናንት ጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበው ማስረጃ ለችሎቱ አቅርቧል። ድምፃዊው የፍቅር አጋሩ በሆነችው ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር ውሎ መጋቢት 4 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ ይታወሳል። ፖሊስ በዕለቱ በዋለው ችሎት ድምፃዊው ከሟች ጋር አብሮ የሚኖር በመሆኑ መጠርጠሩን ገልጿል። በዚህ መሰረት ፖሊስ ለምርመራ 14 ቀን እንዲሰጠው ፍርድ ቤቱን ጠይቆ 13 ቀን ተፈቅዶለት ለመጋቢት 17 ቀን 2017 ቀጠሮ ሰጥቷል። ትናንት በዋለው ችሎትም ፖሊስ በጉዳዩ ላይ 13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበትን ማስረጃ ስላለ 14 የምርመራ ቀናት እንዲጨመርለት ችሎቱን መጠየቁን የድምፃዊው ጠበቃ ሊበን አብዲ ገልጸዋል። የተጠርጣሪው ጠበቃ እንደገለጹት ፖሊስ ባለፉት 13 የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒን አስክሬን ምርመራ ውጤት ለፍርድ ቤት ያቀረበ ሲሆን በተደረገው የአስክሬን ምርመራ ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁመዋል። ነገር ግን የአስክሬን ምርመራ ውጤቱን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ ስለጠየቅን እስኪ ደርሰን ተጨማሪ ቀናት ይሰጠን ብሎ ፖሊስ ጠይቋል ሲሉ ጠበቃው ተናግረዋል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌዴራል ፖሊስ መላኩንና ውጤቱ እስካሁን አለመድረሱን አስረድቷል። በዚህ መሰረት ፖሊስ ቀሪ ያለውን ምርመራ ለማጠናቀቅ 14 የምርመራ ቀናት እንዲፈቀድለት ፍርድ ቤቱን ጠይቋል። የድምፃዊው ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸው በዋስ እንዲለቀቁ ችሎቱን መጠየቃቸውን ተናግረዋል። ቀነኒ ራሷን ከህንፃው ላይ ጥላ ነው እሱ እንዳደረገ የሚያሳይ ምንም ማስረጃ የለም ብለዋል። የምርመራ ውጤት ቢመጣ እሷ ከከፍታ ላይ መውደቋን እንጂ መገፍተሯን ወይም መጣሏን የማያሳይ በመሆኑ የዋስ መብቱ እንዲከበር ጠይቀናል ያሉት ጠበቃው የምርመራ መዝገቡ በእሷ ሞት ላይ የእሱ እጅ እንደሌለበት የሚያሳይ ስለሆነ መዝገቡ እንዲታየለንም ጠይቀናል ብለዋል። ፍርድ ቤቱ በበኩሉ የግራ ቀኙን ክርክር ከሰማ በኋላ ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞ እንዲቀርብና የቀሩትን የምርመራ መረጃዎች እንዲያመጣ 12 ቀን መፍቀዱን ተገልጿል። የዋስትና ጥያቄውም የተጠቀሰው ማስረጃ በሚቀጥለው ችሎት ከቀረበ በኋላ ሰኞ መጋቢት 29 እንደሚታይ ፍርድ ቤቱ ገልጿል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ሕይወቷ ማለፉን በወቅቱ ፖሊስ አመልክቷል።